ሩሲያ የልብ ወዳጅ የሆኑት የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ወደ ሰሜን ኮሪያ አቅንተው ከፒዮንግያንግ አስተዳደር ጋር የመልካም ወዳጅነት ስምምነቶችን ተፈራርመዋል። በሰሜን ኮሪያው መሪ ኪም ጆንግ ኡን እንደዚሁም የሀገሬው ሰዎች ደማቅ አቀባበል የተደረገላቸው ሉካሼንኮ ጉዟቸው ከሁለትዮሽም በላይ ብዙ ትርጉም እንዳለው እየተነገረ ነው። ሰለሞን ይታየው ጉዳዩን እንዲህ በትንታኔ ተመልክቶታል። በእርግጥም ደጋግመው ሲሉት ሁሌም ይደመጣሉ። ለሩሲያ የትኛውንም አይነት ድጋፍ ከማድረግ ወደ ኋላ እንደማይሉ ማንም ሊያስቆማቸው እንደማይችልም ደረታቸውን ነፍተው በኩራት የሚናገሩት የሀገራቸው አቋም ነው። እርሳቸው አሌክሳንደር ሉካሼንኮም ኃላፊነታቸው ደግሞ የምስራቅ አውሮፓዊቷም ሀገረ ቤላሩስ ፕሬዝዳንት በአንድ ወቅትም ከሩሲያ ጋር ስላላቸው ወዳጅነት የማይናወጥ ያሉትን አጋርነት እንዲህ ሲናገሩ ተደምጠው ነበር። нормально общаться со своей территорией. ሩሲያ ባለችበት ሁሉ ስለመኖራቸው ከጀርባና ጠቃለል ላሉ ሀገራትም የብረት መዝጊያ የሚሆኑ ከሞስኮ የቁርጥ ቀን ወዳጆች መካከል ከፊት የተመዘገቡ ስለመሆናቸው ነው የሚነገርላቸው። እኒሁ ፕሬዝዳንት ከዓመታት በፊት በተጀመረውና ሀገራትን እርስ በርስ ባነካካው የሩሲያ ዩክሬን ጦርነት ላይም በግልጽ አጋር ድጋፋቸውን ለሞስኮ ከሰጡት መካከል ቀዳሚው ናቸው። ታዲያ ትላንትናም ፕሬዝዳንት አሌክሳንደር ሉካሼንኮ አንድ ከፍተኛ የተባለም በዓለም የኃይል አስተላለፍ ላይ ትልቅ ቦታ የሚሰጠውን ጉዞ አድርገዋል። ፕሬዝዳንቱ ሩቅ ምስራቅ ላይ የኃይል ጉልበትም ሚዛን አስጠባቂ ሆናለች ወደሚባለው ሰሜን ኮሪያ ነው የተጓዙት። የጉዞው ዋና ዓላማ ደግሞ የፒዮንግያንግ እና ሚኒስክን ቀጣይ የትብብር ጉዞዎች የሚያጸኑ ስምምነቶችን ማሰር እንደሆነ ነው ሳውዝ ቻይና ሞርኒንግ ፖስት ሰፋ ያለ ዘገባው ላይ ያተተው። በብዙ መመዘኛዎች ለምዕራባውያንና ዋሽንግተን አልያዝ አልጨበጥ ያለችው ሰሜን ኮሪያ ታላቁን አደባባይ በቀይ ምንጣፍ አስውባም ሉካሼንኮን በታላቅ ክብር ነበር የተቀበለቻቸው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን እንግዳቸውን ይዘው በሀገራቸው ሰዎችና ባለስልጣናት ታጅበው በእርግጥም ቤላሩስ ጋር ያላቸው ወዳጅነት እስከምን እንደሆነ ለዓለም አሳይተዋል። 김성은 동지께서와 알렉산드르 루카셴코 동지는 조선의 해방을 위한 성전에서 거부한 성령. አሁን ሁለቱ የሞስኮ ባለሟሎች በምዕራባውያንና ዋሽንግተን ክፉኛ ጥርስ የሚነከስባቸው ሀገራት ፒዮንግያንግ ላይ ማርሽ ቀያሪ የተባለውን የግንኙነት መስመር ይበልጥ ሰፋ አድርገውታል። የሰሜን ኮሪያ ማዕከላዊ የዜና አገልግሎት ይዞት የወጣው ዘገባም ይህንኑ ያረጋገጠ ሆኗል። ፕሬዝዳንቱ የመጀመሪያ በሆነው የፒዮንግያንግ ጉዟቸው ዘርፈ ብዙ የተባሉ ወዳጅነቶችን በውል አስረው ለነፋስም እንዳይመች አድርገው ቋጥረዋል ነው የተባለው። በተለይም ደግሞ በወታደራዊ መስኩም ሁለቱ ሀገራት ወሳኝ የተባለውን ግንኙነት ለማድረግ የሚያስችላቸውን ስምምነት ያደርጋሉ። በወታደራዊ መስኩ በብዙ መልኩ ከሩሲያ ጋር ድጋፍና ትብብር የሚያደርጉት ሁለቱ ሀገራት አሁን ይህንን ጉዞ ይበልጥ አስተማማኝ ለማድረግ የሚያስችል ስራ ነው ይሰራሉ የተባለው። ይህንን የቤላሩስና ሰሜን ኮሪያ የወዳጅነት ጉዞ በእርግጥ ተንታኞች ከሁለት ሀገርነት በላይ የዓለም የኃይል አስተላለፍ እየሄደበት ያለውን ጉዞ ቁልጭ አድርጎ ያሳያልም እያሉ ይገኛሉ። ሞስኮና ቤጂንግን ማዕከል አድርጎ የተዘረጋው አዲሱ የምስራቅ ኃይል ጥምረት አሁን ይበልጥ አቅሙም ተጽዕኖም እየፈረጠመ ትስስሩም እየጠበቀ ስለመምጣቱ ማሳያ ነው ብለውታል። ምስራቅ አውሮፓ ላይ የተጀመረውና የሀገራትን የጎራ ልዩነት የፈጠረው የሩሲያ ዩክሬን ጦርነት ሳይጠናቀቅ ወዲህ መካከለኛው ምስራቅ ላይ የፈነዳው የሶስቱ ሀገራት ጦርነት ነገሮችን ይበልጥ ግልጽ እንዲሆኑ ማድረጉን ነው ዘጋርዲያን በዘገባው ያመለከተው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን አሁን በእርግጥም የልብ የሚሏቸውን ሀገራትና መሪዎች በአበባ ጉንጉንና ጭብጨባ ከልብ እንደሚቀበሉ ሉካሼንኮ ማሳያ ሆነዋል። ዳርዳር ለሚለው የተቀናቃኞቻቸው የነገር ጉሸማም ከፒዮንግያንግ ጀርባ እነማን እንዳሉ መልእክት ለዓለም አስተላልፈውበታልም ነው የተባለው።